አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሱመያ ዩቲዩብ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የቀረብኩት እንደሚታወቀው ቀሰሱል አንቢያ የነብያት ታሪክ ክፍል 2 የሹዐይብ አለይሂ ሰላም ክፍል 2 እና የመጨረሻው ክፍል ነው ማለት ነው። ኢንሻአላህ ወደ ታሪካችን እንመለሳለን። ለዩቲዩብ ቻናል አዲስ ስለሆናችሁ ላይክ እና ሼር ሰብስክራይብ በማድረግ እንድትቀላቀሉ ጋብዣለሁ። ነባሮች ደግሞ እንኳን ሰላም ቆያችሁ ወይ ብያለሁ። ኢንሻአላህ ወደ ታሪካችን። ሹዐይብ እጅግ ስነ ምግባር በተሞላ መልኩ ህዝቦቼ ሆይ ጎሳዎችን የምትፈሩ ስትሆኑ ለምንስ አላህን አትፈሩም? እኔ እኮ ለእናንተ ቀኑን መንገድ ልመራችሁ እንጂ ሌላን አስቤ አይደለም። በዚህም ከእናንተ ምንንም ክፍያ አልፈልግም። ህዝቦቼ ሆይ በዚህ በምትፈጽሙት እኩይ ተግባር የምትዘወትሩ እንዲሆነ የአላህ ቁጣ እንዳይወርድባችሁ አስጠነቅቃችኋለሁ አላቸው። እነሱም እኛ መብታችን ነው፣ በብራችን የፈለግነውን ማድረግ እንችላለን። አንተ ግን ይህ ዘወትር የምትሰግድለት ሰላት ነው እንዴ? በብራችን እንደፈለግ እንድንሆንና አማልክቶቻችንን እንድንተው የሚያዝህ በማለት ያላግጡበት ጀመር። ሹዐይብም እኔ ምንም ነገር አልከለከልኳችሁም፣ ግን እናንተ ነፃነት ብላችሁ የምታስቡት ሚዛንን በማጉደል የሰው ሀቅን በመብላት አንዱ ሌላኛውን በመበደል ነው እንዴ? እኔ እንኳን ሚዛን ላይ ታማኝ እንድትሆኑ የሰውን ሀቅ እንዳትበሉ እና አንዱ ሌላኛውን እንዳይበድል ነው የመከርኳችሁ። ህዝቦች ሆይ የአንድ ሀገር ልጆች ሆናችሁ ሳለ ለምን እርስ በርስ ትሸዋወዳላችሁ? እባካችሁ እርስ በርስ በመመካከር አንዳችሁ የአንዳችሁን መብት ጠብቁ። ህዝቦች ሆይ ጌታችሁን ማርታ መጠየቅ ወደ እሱም ተመለሱ። እሱ አዛኝ ጌታ ሲሆን ወደ እርሱ የሚመለሱ ባሪያዎችን ይወዳል። አላህም ለእናንተ መልካምን ይሻል። ለዚህም ነው እኔ በመልእክተኝነት ወደ እናንተ የላከኝ አላቸው። ህዝቡም ሹዐይብን አንተ ድግምት የተሰራብህ ሰው ነህ፣ እኚህ ወገኖችህን ጎሳዎችህ ባይኖሩ ድራሽህን እናጠፋህ ነበር አሉት። ይህንን ጊዜ ሹዐይብም ከህዝቦቹ ዛቻንና ማላገጥን ሲመለከት ተስፋ ቆረጠ። ህዝቡንም ህዝቦቼ ሆይ እናንተ የታያችሁን ስሩ፣ እኔም የታየኝን እሰራለሁ። ከዚያም ማንኛችን አሳፋሪ ቅጣት እንደሚያገኘን እንመለከታለን አላቸው። ይህንን ጊዜ ህዝቦቹ እንዲያውም ቅጣት ስትል ትዝ አለን፣ እውነት መልእክተኛ ከሆንክ እስኪ ቅጣት አስወርድብን በማለት አሾፉበት። ሱብሃንአላህ። ሹዐይብም እሺ ማን ውሸታም እንደሆነ ታዩታላችሁ ብሎ ህዝቡን ትቶ አልአይካ ወደ ተባለች አጎራባች ሀገር ሄደ። ሹዐይብም አልአይካ የተባለች ሀገር ሲገባ ህዝቡን ልክ የሀገሩን የመዲንን አይነት ኑሮ ሲኖሩ ተመለከታቸው። በሀገሪቱ ሲዘዋወርም ቅርንጫፎቻቸው ያንጋለሉ ፍራፍሬዎችን፣ የእርሻ ማሳዎችን እያቋረጡ የሚፈሱ ጅረቶችን እና የተንደላቀቁ ቤቶችን ተመለከተ። ነገር ግን እነዚህም ህዝቦች እንደ መዲን አቻዎቻቸውን ሁላ የጣዖት ተገዢ፣ እርስ በርስ አጭበርባሪ፣ የሚዛን ዘራፊ እና ራስ ወዳድ ህዝቦች ሆነው አገኛቸው። ሹዐይብም ምንም እንኳን ለከተማይቱ እንግዳ ቢሆንም ወደ አላህ ለመጣራት ምንም አላፈገፈገም ነበር። እንዲህም ሲል ጥሪ አደረገላቸው። አላህን ተጠንቀቁ፣ ቁጣውንም ፍሩ። አላህ ብክለትን አይወድም፣ ወንጀለኛ ህዝቡንም አይወድም። ስለዚህም በእኩይ ተግባሮቻችሁ ምድርን አትበክሏት። ይህንን ሲሰሙ ጥሪውን ሙሉ በሙሉ ውድቅ በማድረግ አንተ ውሸታም፣ የምትናገረውን ነገር እውነት ከሆነ እስኪ የጌታህን ቅጣ አምጣ አሉት። ሹዐይብም እናንተ የምትሰሩትን አላህ ያውቀዋል። እኔ ስራዬን መልእክቱን ማድረስ ብቻ ነው። የቻልኩትን ያህል እናንተንም አስተካክላለሁ፣ ረዳቴም አላህ ብቻ ነው አላቸው። እነሱም አንተ ግልጽ ድግምተኛ ነህ፣ ቆይ አንተ ከኛ በምን ተለይተህ ነው የፈጣሪ መልእክተኛ የምትሆነው አሉት። ይህንን ሲመለከት ሹዐይብም የአልአይካይ ህዝቦችን ባሉበት ትቶ ወደ መጣበት የትውልድ ሀገሩ መዲን ተመልሶ ሄደ። መዲን ሲደርስ የመዲን አመፀኛ ህዝቦች ሹዐይብን ማስተባበል አንሷቸው በሱ መልእክተኝነት ያመኑትን ሲያንከራትቷቸው አገኘ።
ሹዐይብም ወደ አላህ የሚያደርሰው መንገድ ህዝቦቹ እንዳያቋርጡ እና ካቋረጡትም ቅጣታቸው የከፋ እንዲሆንም አክሎ ለህዝቡ ነገራቸው። ከዕለታት አንድ ቀን የመዲን ህዝቦች ሹዐይብ ዘንድ በመምጣት ይህ ሃይማኖትህን ልቀቅ፣ እምቢ ያልክ እንዲሆን አንተም ተከታዮችህም ከሀገር እናባረራቸዋለን ሲሉት አንድ ሙእሚን ከሹዐይብ ዘንድ ነበርና ሰዎች ከሀገር የሚያስባርር ተግባር እኮ እኛ አልፈጸምንም፣ ለምንድን ነው የምታባረሩን? አላቸው። እነሱም እንግዳውስ ወደ ድሮው ሃይማኖታችሁ እንድትመለሱ እናስገድዳችኋለን አሉ። ሹዐይብም ይህንን መንገዳችሁን ጠማማ መሆኑን አውቀን አላህ ትክክለኛ መንገድ ከመራን በኋላ ወደ ጨለማ የምንመለስ ይመስላችኋልን? አላቸው። ከዚያም ሹዐይብ በመተናነስ እጁን ወደ ላይ ዘርግቶ ጌታችን ሆይ በእኛና በህዝባችን መካከል በእውነት ፍረድ፣ አንተም እውነተኛ ፈራጅ ነህና ብሎ አላህን ተማጸነ። ሹዐይብም ከህዝባቸው ጋር ያለውን ንትርክ እርግፍ አድርገው ተውት። ያመኑትን ብቻ በአንድ ቤት ሰብስበው ትምህርት መስጠት ጀመሩ። ይሁን እንጂ ህዝቦቹ ግን ሹዐይብንና ተከታዮችን መተናኮል አልተውም ነበር። በመጨረሻም የቁርጢቱ ቀን ደረሰች። ህዝቡ ሀገር ሰላም ብሎ ለአማልክቱ ከሰገዱ በኋላ በሌሊት ለስራ ወጡ። እርስ በርስ እየተጭበራበሩ እየተሸዋወዱ ቀኑን ካሳለፉም በኋላ ፀሐይ ገብታ ለተረኛ ጨለማ ቦታ ለቀቀች። ያንን ቀን ማታውኑ ይከብድ ጀመር። ሰው ሁሉ እርካታ ርቆታል፣ ሁሉም ተጫጭኖታል። በዚህ ሁኔታ ላይ ሳሉ ከከርሰ ምድር ውስጥ ከፍተኛ ድምፅ ወጣ። መሬት በከፍተኛ ሁኔታ ድምፅ እያስተጋባች መንቀጥቀጥ ጀመረች። መዲንም በጥቂት ደቂቃዎች ልክ እንደፈራረሰ ቤት ድምጥማጧ ጠፋ። ከምንም በላይ የነዚህ ለየት የሚያደርገው የመዲን ምድር ስትንቀጠቀጥ ሙእሚኖች እዛው ከተማ ውስጥ ነበሩ። ነገር ግን በአላህ ጥበብ በነጋታው በሰላም ከሀገሪቱ ወጡ። ሹዐይብም የከተማይቱን መውደም እና በህዝቡ ላይ የደረሰውን መቅሰፍት ባየ ጊዜ ህዝቦች ሆይ የጌታዬ መልእክት አድርሻለሁኝ፣ መክሬያችሁም ነበር። ታዲያ በከሃዲያን ህዝቦች መጥፋት እንዴት አዝናለሁ አለ። ሹዐይብም ከዚያ በኋላ በወደመችው መዲን ኑሮውን ከሁለት ሴት ልጆቹ ጋር ይኖር ጀመረ። በዚያ ጊዜ ሹዐይብ ይተዳደር የነበረውም በጎችን በማርባት ስለነበረ ትንሽ እርጅና ሲጫጫነው በጎቹን የማርባት ኃላፊነት ሁለት ሴት ልጆች ተረከቡ። ብዙ ጊዜ በጎች ውሃ ለማጠጣት ወደ ወንዝ ሲወስዱ እነዚህ ሴቶች አይናፋር ስለሆኑ ሁሌም ከሰው በስተመጨረሻ ነበር በጎቹን የሚያጠጡት። እዚህ ጋ ነጥብ ያዙ። እነዚህ ሁለት ሴት ልጆች የሙሳ አለይሂ ሰላም ታሪክ ላይ ተርኬዋለሁ፣ ታስታውሱታላችሁ ብዬ ተስፋ አደርጋለሁኝ። ሹዐይብ ከዚያ በኋላ ብዙ ዓመታትን ከኖረ በኋላ በጆርዳን ምድር ዋጂ ሹዐይብ ተብሎ የሚያውቀው ተራራ ላይ ተቀብሯል። ግን አንዳንድ የታሪክ መዛግብ ሹዐይብ መሞቻው አካባቢ ከተከታዮቹ ጋር መካ ወጥቶ ከሞተ በኋላ በካዕባ በስተ ምዕራብ በኩል በሚገኙት በዳረን ነድዋ እና በዳሩ በኒ ሳህም መካከል እንደተቀበረ ይዘገባል። አላሁ አዕለም። የአላህ ሰላም እና እዝነት በሹዐይብ ላይ ይስፈን። አሰላሙ አለይኩም ወራህመቱላሂ ወበረካቱ።